እንደክማለን እንቧጥጣለን እንጥራለን እሷ ልሳካልን ሲል እንደማይሆን ሲሰማን ግን ተስፋ እንሰንቃለን አላህ ላይ ተስፋ እንቆርጣለን አላህ ቃል ገብቶልናል ከጭንቅ በኋላ መፍትሄ አለ ብሎናል ንጋቱ ቅርብ ነው ብሎናል አለይሰ الصبح بقريب ለባሮቼ እኔ በቃለሁ ብሏል አለይሰ الله بكاف عبدا ይሄን የህይወት ፍልስፍና ነቢያቶች ውስጥ ታገኙታላችሁ ይሄን አስተሳሰብ ለውጥን ያራመዱ አንዲት ሀገር ለውጥን ለማምጣት ለታተሩ ሰዎች ዋና ሲንቆማቸው ታሪክ ላይ ተመለከታለች እስኪ አንዲት ተምሳሌት እናንሳ ሀጀራ እናታችን ሀጀር ኢብራሂም አለይሂ ሰላም መካ ላይ ነበር ትተዋት የሄዱት ያኔ መካ ተሰቡት ሰው የለም የሚንቀሳቀስ እንስሳ የሌለበት ምድረ በዳ ያኔ መካ ዛፍ ሳር የሌለበት ውሃ የሌለበት ለጥ ያለ በረሃ መካን ያኔ ስትመለከታት ካዕባ ያልተገነባባት በፀሐይ የጠቆሩ ተራሮችን የያዘች ንፋስ በሚያነሳው አቧራ የተሞላች ምድረ በዳ ከሕፃን ልጇ እስማኤል ጋር ኢብራሂም አስቀምጠዋል